እንደዚህ ነው ብዬ የመናገርም እንትን ማለትም ሞራሉም የለኝም እንትኑም የለኝም። ገብቶሻል? ከሌለ ደግሞ ዝም ማለት ነው። ግን አንቺ ደግሞ አሁን ቢሆን ይሄ ልጅ ወደ ሌላ ሀገር ሲሄድ ዝም ማለት የለብሽም። ገብቶሻል? ልጁ ብቻውን ያለባት እየቀረ ነው ያለው። ሩታ ምን ይፈጠር አታውቅም። ምንም ይፈጠር አታስመስይ። ማወቅ በፈልግ ኖር እኮ እኔ ፈርዘር መሄድ እስከፈለኩት ሄጄ ማወቅ የፈለኩትን ነገር ለማድረግ በቃ እስከ ጥግ ድረስ መሄድ አይነት ሰው ነኝ። አሁን ግን ስለበቀኝ ነው እኮ የተውኩት እኮ በቃኝ ነው። ስለበቀኝ አይነት ሁኔታ ላይ አይደለም ያለሽ። መታገል ባለብኝ ሰዓት በጣም በብዙ መንገድ ታግያለሁ። አሁን አይደለም አሁን ነው በቃ የሆነ መታው አለብኝ ብዬ ስላሰብኩኝ ነው እንጂ በጣም በብዙ መንገድ እኔ ታግያለሁ። በጣም ብዙ መንገዶችን ሄጃለሁ። በጣም ብዙ ነገር አድርጌያለሁ። አሁን ምናልባት እሱን እንደዚህ በዚህ ልክ ስለገፋሁት እናንተ ለምን እንደዚህ ያደረግሽ ምናምን ልትሉኝ እንችላላችሁ። ግን ከዚህ በፊት የነበሩትን ነገሮች በምን አይነት መንገድ እንዴት ትሪት እያደረኩኝ ራሴን በምን አይነት መንገድ ኦኬ ይሄን ነገር ለትንሽ ጊዜ ልተው ከራሴ ጋር